ሰላም ጤና ይስጥልኝ እንደምን አላችሁ? ብዙ ጊዜ ሆዴን ያመኛል፣ ጨጓራዬን ያመኛል፣ ግን ደግሞ ሐኪም ምንም ህመም የለብህም ወይም ምንም ህመም የለብሽም ይሉኛል የሚሉ ሰዎች ገጥሟችሁ ያውቃል? ይህ ነገር በህይወት አጋጣሚ በእኛም ላይ ሊከሰት ይችላል፣ አይታወቅም። ታዲያ ይህ የጨጓራ ወይም የሆድ ህመም ተሰምቷችሁ ኢንዶስኮፒ ተነስታችሁ ወይ ደግሞ አልትራሳውንድ ተነስታችሁ ሌላም የተለያየ ኬሚስትሪ ምርመራ ተመርምራችሁ ነገር ግን ህመም የለባችሁም ተብለው የሚታወቁ ብዙ አይነት ህመም አለ። ታዲያ ይህ ምንድን ነው? ምልክት ህመም የለብህም ከተባለ ነገር ግን የሚያምን ከሆነ መንስኤው ምንድን ነው? ታዲያ ምንድን ነው? የአስማ መንፈስ ነው ምናምን የሚል ጥያቄ ሊነሳባችሁ ይችላል። ታዲያ ይህንን አስመልክቶ በታዋቂው ዘላንሴት ጆርናል ያወጣው አዲስ ተከታታይ ጥናት እንደሚያመለክተው ይህ አይነት ህመም የሚከሰተው በአንጀትና በአንጎል መካከል ያለው የመረጃ ልውውጥና ቅንጅት ሲዛባ ነው ይለናል። ይህ አይነት ህመም በሰውነት አካል ላይ ምንም አይነት ቁስል ሳይኖር፣ እብጠት ወይም ሌላ መዋቅራዊ ችግር ሳይገኝ ነገር ግን አንጀት መደበኛ ስራውን ሲያቆም ወይም ከፍተኛ ህመም መፍጠር የሚችል ነው ይለናል። እና ዋናው ምክንያት አእምሮና አንጀት በቀጥታ በነርቭ ይገናኛሉ። ነገር ግን እነዚህ የነርቭ ግንኙነቶች በሁለቱ መካከል ያለው የነርቭ ግንኙነት መልእክቶቹ ሲዛቡ ነው ወይም ደግሞ ሲግናል ዲስቶርሽንስ ሲፈጠሩ ነው ይለናል። ታዲያ ለህመሙ መከሰት አጋላጭ ምክንያቶች ምንድን ናቸው የሚለውን ነገር ስናይ አንደኛ የነርቭ ስርዓት ስሜታዊነት መጨመር ነው። ማለት ይሄ አንጀት ለጋዝ ወይም ለምግብ እንቅስቃሴ በጣም ስሜታዊ ይሆናል። ሌላኛው ደግሞ የአእምሮዊ ጫና ነው፣ ስትረስ እና አንዛይቲ ማለት ነው። የነርቭ ስርዓትን በማነቃቃት የአንጀት እንቅስቃሴ እንዲዛባ ያደርገዋል። ያው አእምሮዊ ጫና ሲኖር፣ ስትረስ እና አንዛይቲ ሲኖሩ ሌሎች የአነቃቂ ሆርሞኖች ይመነጫሉ እንደ ኮርቲሶል የመሳሰሉት። በዚህን ጊዜ ደግሞ የአንጀት እንቅስቃሴ በጣም ይጨምራል፣ ይፈጥናል ማለት ነው። ሶስተኛው የአንጀት ባክቴሪያዎች መቃወስ ነው። በጤናማ አንጀት ውስጥ በቢሊዮን የሚቆጠሩ ጠቃሚ ባክቴሪያዎች ምግብን በመፍጨት ቫይታሚኖችን በማምረት እና በሽታን በመከላከል ጊዜ ማይክሮባዮም የተባሉት ወይም የአንጀት ባክቴሪያዎች ስራዎቻቸውን በትክክል እንዳይተገብሩ ያደርጋቸዋል ወይ ይዘበራርቃቸዋል ማለት ነው እና በዚህ ጊዜ ወደ ጎጂነት ይቀየራሉ ማለት ነው። ሌላኛው የቀደመው የሆድ ኢንፌክሽን ነው ወይ የፖስት ኢንፌክሽየስ ልክ እንደ ፖስት ትራውማቲክ ዲስኦርደር እንደሚባለው ማለት ነው። የሆነ ጊዜ አደጋ ከደረሰብን በኋላ ለዛ አደጋ አሁንም ቢሆን አለ ተመሳሳይ ጉዳት ያደርስብላን ብለን ማሰብ ማለት ነው እና የቀደመ የሆድ ኢንፌክሽን ካለ ያንን ነገር በማሰብ አሁንም ያ ነገር ነው የመጣብኝ ብሎ የማሰብ ሁኔታ ሲኖር ያ ደግሞ እንግዲህ የነርቭ ስሜቶችን ያነቃቃል። የነርቭ ስሜቶች ለዛ ምላሽ ለመስጠት ደግሞ አጋነው ያዩታል ማለት ነው እና በዚህ አይነት ሁኔታም ሊፈጠር ይችላል። ዲስኦርደር ኦፍ ገት ብሬን ኢንተራክሽን ወይም የአንጀትና የአእምሮ ነርቭ ልውውጥ መዛባት ሲከሰት ምን አይነት ምልክቶችን ነው የምናየው የሚለውን ነገር ስናይ አንደኛ የሆድ ህመምና ቁርጠት ይኖራል። በተደጋጋሚ የሚከሰት ያልተብራራ የሆድ ቁርጠት እና ህመም ይኖራል። ሁለተኛ የሆድ መነፋት፣ ምግብ ከተበላ በኋላ ከፍተኛ የሆድ መወጠር እና የጋዝ መከማቸት ይኖራል። ሶስተኛ የአንጀት እንቅስቃሴ መዛባት ነው። በዚህን ጊዜ ደግሞ የሆድ ድርቀት፣ ተቅማጥ ወይም የሁለቱ በተቀያያሪ መልኩ መከሰት ይኖራል። አራተኛ የምግብ አለመፈጨት ስሜት ነው። በዚህ ውስጥ ደግሞ እንግዲህ በትንሽ ምግብ በፍጥነት የመጥገብ ስሜት፣ የመክበድ የበላነው ምግብ የመክበድ ስሜት እንዲሁም ደግሞ ጨጓራችንን የማቃጠል ስሜት እና እነዚህ እንግዲህ ከገት ብሬን ኢንተራክሽን ወይ ከነርቭና ወይም ከአእምሮና ከአንጀት ጋር በተያያዘ የሚፈጠሩ ነገሮች ናቸው ማለት ነው። ይህም እንግዲህ የተቀናጀ የህክምና መፍትሄዎች አሉት። ባዮሳይኮሶሻል አፕሮች ይባላሉ እና ህክምናው መድኃኒት በመውሰድ ብቻ ወይም በአንድ መድኃኒት ብቻ አይወሰንም። ይልቁንስ የአመጋገብ ለውጥ በማድረግ የስነ ልቦና ህክምና በማድረግ እና ደግሞ የጭንቀት መቀነሻ መንገዶችን በማቀናጀት እና በማስተካከል ማከም እንችላለን ወይም ህመሙን ማስተዳደር እንችላለን። በዚህ ረገድ አንደኛው የምግብ አወሳሰድን ማስተካከል ነው። በአንጀት ውስጥ ጋዝ እና እብጠት የሚያመጡ ምግቦች ለጊዜው መቀነስ እና የፋይበር መጠንን ማስተካከል ነው። እንደሚታወቀው የፋይበር ያለባቸው ምግቦችም በሌላ መንገድ ጠቃሚ ናቸው። ነገር ግን እንደዛ አይነት ህመም ካለብን እነሱን ማስተዳደር መቀነስ፣ የሆነ ጊዜ እየቀነስን በቃ በመጠኑ መውሰድ ወይም ማስተካከል ማለት ነው። በሁለተኛ ደረጃ የአእምሮና የነርቭ
እረፍት ወይም የስነ ልቦና ጭንቀትን ማስተዳደር ነው፣ ማኔጅ ማድረግ። ጭንቀታችን ሲበዛ አንጀታችን በቀጥታ ይታመማል። እንግዲህ ከጭንቀት የተነሳ የሚመነጩ ሆርሞኖች አሉ። እነሱ ደግሞ አንጀትን ሊታወቅበት በኖርማል ስቴጅ ወይም ደግሞ በጤናማ መልኩ የሚሰራውን ስራ ያዛቡታል ማለት ነው። ይሄ ደግሞ ወደ ህመም ይወስደዋል። ስለዚህ የእንቅልፍ ሰዓትን በማስተካከል ጭንቀትን የሚቀንሱ እንቅስቃሴዎችን በማድረግ የሆድ ህመሙን በቀጥታም ይሁን በተዘዋዋሪ እንዲቀንስ ያደርገዋል። ሶስተኛው የአንጀት ነርቭ ማረጋጊያዎች ናቸው፣ ኒውሮ ሞጁሌተርስ ይባላሉ። አንዳንድ ጊዜ የጨጓራ ስፔሻሊስቶች ዶክተሮች በትንሽ መጠን የሚወሰዱ የነርቭ ማረጋጊያ መድኃኒቶችን ሊያዘዙ ይችላሉ። እነዚህ መድኃኒቶች የሚሰጡት ለአእምሮ ህመም ሳይሆን የአንጀት ነርቮችን ለአእምሮ የሚልኩትን ህመም መልእክት ለመቀነስ እና ነርቮችን ለማረጋጋት ታስበው የሚሰጡ ናቸው። ስለዚህ የሆድ ቁርጠቱ ማስታገቻዎች፣ የአንጀት ባክቴሪያዎች ማስተካከያዎች፣ ፕሮባዮቲክስ እና የነርቭ መስመር የሚያረጋጉ መድኃኒቶች እንዲሁ ይታዘዛሉ ማለት ነው። እነዚህን በማድረግ ህመሙን ማስታገስ ወይም መቀነስ ወይም ማዳን እንችላለን። እንደ ማጠቃላይ የምነግራችሁ ምንድነው፣ በጥቅሉ ይህ አይነት ህመም ከላይ እንዳልነው በተመርምረንም በሽታ የለባችሁም ከተባል፣ ነገር ግን ህመሙን የሚሰማን ከሆነ የእውነትም ይህ ህመም አለ ማለት ነው። መንስኤውም እንዲሁ ከላይ እንዳየነው ነው። በአእምሮና በአንጀት መካከል የሚደረገው የነርቭ ልውውጥ ወይም መልእክት በተዛባ መልኩ ሲተረጎም እና አንጀት በጤነኛ ባልሆነ መንገድ ሲነቃቃ የሚፈጠር ህመም መሆኑ ነው። ስለዚህ ይህ ህመም አለ፣ በእውነትም ይህ ህመም አለ። ታዲያ ይህን ህመም ደግሞ ከላይ በተጠቀሰው የአእምሮና አንጀት ያካተተ የተቀናጀ የህክምና በማድረግ ህመሙን መገላገል እንችላለን ማለት ነው። ለበለጠ የጤና መረጃ ጤናና ጤና ነክ መረጃዎችን ለመከታተል በተለይ ይህ ቻናል በጣም አስፈላጊና ጠቃሚ ስለሆነ ሰብስክራይብ ያድርጉና መረጃዎችን ይከታተሉ። ጤና ይስጥልኝ።